ስማ በቃ ገጠር ግባ። ስንዴ ላላችሁኝ ይሄ ከኋላ ያለው ስንዴ ነው። አልታረሰም። ካልታረሰ እዳሪ መሬት ነው የሚባለው። በቆሎ ለማታውቁ በቆሎ ይሄ ነው በቆሎ። ድሮ እናንተ የተፈጨውን ነው የምታውቁት፣ እኔ ተተክሎ ነው የማውቀው። እንዲህ እየበቀለ እያለ ነው የማውቀው። እና ስማ በቃ ገጠር ግባ አሳ አልበህ ብላ የሚለውን እንትን ለመተግበር ወደ ገጠር እየገባው ነው። ድሮ ስመጣ እንደዚህ አልነበረም። አረ አንድ ያልታረሰ መሬት አታይም። በቃ ምንም ይሄ ምናምን በቃ በግድ ነው የምትሄጂ። ደግሞ ስንዴ ብቻ ነበረ የሚዘራው። This background is ጤፍ, you know. This one is ጤፍ። ፀሐይ አይኔ ላይ ወጣ ነው። እሺ ጤፍ ማለት ነው 5 ኩንታል ከወጣ ያረስክበትን ከፍሎ ትርፍ አለው። ስንዴ ሲሆን ግን ዋጋ 3000 ብር አይደለም። 10 ኩንታል ቢወጣ ያረስክበትን አያወጣም። 1 ኩንታል ጤፍ 10000 ነው። አሁን እኮ በቃ ስንዴ እንትን ነው ምርት የለውም። አይ ስልሽ መሬቱ ሁሌም ስንዴ ስለሚዘሩበት አሁን ጤፍ ብለው ሁሉ አይደለም። በተከታታይ ሰው 1 ኩንታል ጤፍ ይታገኛል ነው የሚለው። እንትን እኮ ነው ስንዴ መንግስት ምን ተጨጨጨ ያለው እሺ ያለ ቤት ይላል አይደል? አይ እኮ አልደረቀም። በቃ መሬት ይደው ታይዶ እንዲደርቅ እንደዛ ደግሞ አይረጋገጥም። ተከምሮ ዝናብ ወደ ፊት ካለ ይጥለዋልና ያረፍ ገና ለገና አለኝ። እንዴት ነው የሌለው? በረብ ነው ያለው። እኔ ሁሉ ጊዜም ሳስብ ለመጀመሪያ ጊዜ መሬትን ቆፍሮ ከዛ ደግሞ የሆነ ዘርን ዘርቶ ከዛ እንደሚበቅል አይቶ እንደሚታጨድ አውቆ እንደሚወቃ አውቆ ከዛ ያቺ ፍሬ እንደተለቅማ ምን ብላ ደርቃ እንደምትፈጭ አውቆ ከዛ ተቦክቶ ከዛ ደግሞ ወደ ዳቦ እንጀራ ተደርጎ እንደሚበላ ይሻላል። አዳም ወደ አዳም ይወስድሻል ምናምን ነገር ወደ ኋላ ወደ ኋላ የምድር ጥረግረ ብላ ብሏል እኮ ምድር የሰጠችን ምናምን ሰነባበተኝ። አዎ ማሚዬ ትርታኝ የለሞ ዋጆ ቡም 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 ኤቨሪባዲ በጣም አም ሶ ሃፒ አም ጋና እኔ የምላችሁ ተስፋ እንዳቆርጡ በዙሪያችሁ በአረም ብትከበቡ እንኳን ምንም አይነት ተስፋ እንዳትቆርጡ። በስንዴ ተከባ እዋት በቆሎ ራሷን ችላ ቆማለች ትላለች። ከሳ እና ሞቲቬት እንድትሆኑ ነው። በአቅራቢያችሁ ያሉ ስንዴ ቢሆኑም እናንተ በቆሎ ሁኑ። ራሳችሁን ሁኑ። በየርሳል በቆሎ ስንዴ መሆን ይችል ነበር፣ ግን አልፈለገም። ራሴን ችዬ መቆም ነው የምፈልገው ስላለ እሱ ግን የራሱ ኮንፊደንስ አለው ለማለት ያክል ነው። አነቃቅቻችኋለሁ። ንቅት ከእንቅልፋችሁ ነው ከእንቅልፋችን ነው አትይም። ስማ ይሄ ጤፍ ነው። የጤፍ ማሳ የሚገርም ጤፍ ማሳ ግን
የጤፍ ስራው በጣም አድካሚ በጣም አዛ ነው። በጌታስ ከሚዘራበት ሲዘራ ነው ጤፍ ቀላል እንጂ ከዛ በኋላ ሲሰበሰብ ያለው ፓርት ይታጨዳል። ስንዴ እኮ ሲዘራ ከባድ። ጤፍ ሲዘራ በጣም ቀላል ነው። ከዛ በኋላ ነው ጣጣው። አይጣችሁት ከታጨደ በኋላ ተከምሮ ሲወቃ ከተወቃ በኋላ ደግሞ ለገለባ ይለያል። ከዛ በኋላ ደግሞ ይነፋል። ከተነፋ በኋላ ይንጠረጠራል። ከተንጠረጠረ በኋላ ከዛ በኋላ ቤት ገብቶም ግን ታበጥሩታላችሁ። ያለበለዛ አይሆንም። ከተበጠረ በኋላ ደግሞ ይፈጫል። ከተፈጨ በኋላ ደግሞ መልሳችሁ ትነፉታላችሁ። ከነፋችሁት በኋላ ደግሞ ድጋሚ ታቦኩታላችሁ። ካቦካችሁት በኋላ ለ3 ቀን ታሳድሩታላችሁ። ለ3 ቀን ካሳደራችሁት በኋላ ታቀጥኑታላችሁ። ከተቀጠነ በኋላ ደግሞ አብሲት ይጨመራል። አብሲት ከተጨመረበት በኋላ እስኪቦካ ይጠበቃል። ገንፈል እስኪል ይጠበቃል። ከዛ በኋላ ይጋገራል። ድካም ነው። እኔ አሁን ራበኝ። ስለ ጤፍ ሁሉ ሳወራ ራበኝ። አይተሻላ ቤቲ፣ እንደዚህ ያንቺ የሚወደቀው ምቾት ነው። ለካ እንደዚህ የሚወድቀው ምቾት ሲሆን ነው። ለጤፉ ነው። ጤፍ እንደዚህ ከወደቀ ተመችቶት ነው ይባላል። ለነገሩ የሰው ልጅም ሲመቸው ይወፍራል። ሲወፍር ይወድቃል። ሶፋ ወንበር ላይ ይወድቃል። ስለዚህ ምቾት ነው የሚጥላችሁ፣ ምቾት ነው ማለት ነው። እንቅፋት እንኳን ከመቻችሁ ተመችቷችሁ ነው ማለት ነው። አዎ እንደውም ወርቆ ምናምን መነሳት የሚለውን ተውት። እሱ ይተውና ስትወርቁ ምቾት ነው። በቃ ምቾት ነው። ዛሬ የገጠር ውሎዬ ላይ ምን ተማርኩኝ መሰላችሁ? ስትወርቁ ተመችቷችኋል ማለት ነው። ልክ እንደ ጤፍ የጤፍ ማሳ አይተናል። ገጠር ገብተናል። እንግዲህ ስማ በቃ ገጠር ግባ እናሳ አርሳ አልበ ብላ የሚለውን ተግባራዊ ለማድረግ ገጠር ገብቻለሁ። አርሻለሁ። ማለብ ጡቷን ማለብ የላም ጡት ብጠባውስ እዛው ትኩሱን አይቻልም እንዴ? አይቻልም እንዴ? ለምን ታዲያ ሴቶችም ሲወልዱ አልበን አንጠጣም? ስለዚህ አሁን ለካ ማለቢያ መጥቷል። ላሞች በዙና መለየት አቃተን። እንዴት ይሻለናል ታዲያ? እንጂ ለካ የዘንድሮ ልጅ ምላጭ የሆነው እየታለበ ጠጥቶ ነው እንጂ እንደኛ እየጠባ አይደለም የጠጣው። ብቻ እንዴ አዋ እንዴ እኛ እኮ እንደዚህ ወግ አክባሪ ሆነን የቀራ ነው። ጠብተን ያደግነው ነው። እሱ ነው እንደዚህ አርግቶ ያስቀራል። ግና እምቧይ ታውቃላችሁ? አዎ እምቧይ ልኝ አረር የድየ አሁን እምቧይ ልቀጥፍ ነው። እምቧይ ነው የምቀጥፈው። እሾክ አለው ደግሞ እንዳይዋጋ አይደለም። መቅጠፉን ፈራሁት በሉ። ይሄ እምቧይ ነው። አልቅሳችሁ ምናምን ለቶንሲል መድኃኒት ነው። አንዴ በቃ ጠፋ ማለት ነው። እምቧይ ይሄ ነው። ለጥምቀት አሁን ከዚች ላይ ወስደን እንጠቀመዋለን። ገጠር ገብቻለሁ።